ሰላም ጤና ይስጥልን ውድ ቤተሰቦቻችን። ከዚህ በፊት ከሉሲ እስከ አድዋ የሚል ትልቁን ታሪክ በአጭር ደቂቃ ትረካ ይዤላችሁ ቀርቤ ነበር። ዛሬም እነሆ አዲስ ታሪክ በአዲስ ቪዲዮ መጥቻለሁ። ዓመተ ምህረቱ በ1868 ነበር። ቦታው ሰሜን ኢትዮጵያ። በጥቁር ሕዝቦች ታሪክ ውስጥ ታላቅ ስፍራ ያላቸው ነገር ግን ብዙ የማይወሩ ሁለት ተከታታይ ጦርነቶች ተካሄዱ። የጉንደትና የጉራ ጦርነቶች። በአንድ በኩል የአውሮፓና የአሜሪካ ምርጥ ጀነራሎችን ቀጥሮ በዘመኑ እጅግ ዘመናዊ የጦር መሳሪያዎችን የታጠቀው የግብፅ ወራሪ፣ በሌላ በኩል ደግሞ ሀገራቸውን ሃይማኖታቸውንና ክብራቸውን ለማስከበር ነጭ ልብሳቸውን ለብሰው ጦርና ጋሻቸውን ይዘው የተሰለፉት የኢትዮጵያ አርበኞች። ታሪኩ የሚጀምረው ካይሮ ውስጥ ነው። የግብፅ መሪ ሃዲ እስማኤል አንድ ትልቅ ህልም ነበረው። የአባይን ወንዝ መነሻ በሙሉ በሙሉ ተቆጣጥሮ ታላቅ የግብፅ ኢምፓየር መመስረት። በዚህ ህልሙ ደግሞ ትልቅ እንቅፋት ኢትዮጵያ ነበረች። ግብጾች የኢትዮጵያን የውስጥ አንድነት ገና ስልጣን በያዙት በአፄ ዮሐንስ አራተኛ ምክንያት የላላ መሰላቸው። አሁንማ በቀላሉ እናሸንፋቸዋለን ብለው አሰቡ። በዴንማርካዊ ኮሎኔል አረንድረፕ የሚመራ 3000 የሚጠጋ በሚገባ የሰለጠነ ሰራዊት መድፎችንና ሮኬቶችን ይዞ በምጽዋ በኩል ወደ መሃል ኢትዮጵያ ጉዞ ጀመረ። ነገር ግን የኢትዮጵያው ንጉሥ አፄ ዮሐንስ ወሬውን ሰሙ። ወዲያውኑ ታላቅ የክተት አዋጅ አወጁ። ሃይማኖታችሁን፣ አገራችሁንና ሚስታችሁን ጠብቁ የሚለው የንጉሱ ጥሪ በየገጠሩ ተሰማ። በአጭር ጊዜ ውስጥ 20 ሺህ አርበኞች በሀገር ፍቅር ወኔ ተሞሉ። ህዳር 7 ቀን 1868 ዓ.ም ማለዳ። ቦታው ጉንደት ይባላል። ማረብ ወንዝ አቅራቢያ የሚገኝ ጠባብና አስፈሪ ሸለቆ ነው። ግብጾች በዚህ ጠባብ መንገድ ላይ እየተጓዙ እያለ አካባቢው በድንገት ጸጥ አለ። የኢትዮጵያ ጦር መሪዎች በተለይ ጀግናው ራስ አሉላ አባ ነጋ የደፈጣ ጥቃት ስልት አዘጋጅተው ነበር። የኢትዮጵያ ሰራዊት በተራራው ላይ በግራና ቀኝ ተደብቆ የጠላትን መምጣት ይጠባበቃል። የግብፅ ጦር መሃል ሸለቆ ሲገባ አፄ ዮሐንስ ትዕዛዝ ሰጡ። በአንድ ጊዜ የኢትዮጵያ አርበኞች እንደ ንብ ከተራራው ላይ ተወረወሩባቸው። ግብጾች ዘመናዊ መድፎቻቸውን ለማዞር እንኳን ጊዜ አላገኙም ነበር። ውጊያው ፊት ለፊት የሰይፍና የጦር ፍልሚያ ሆነ። በጥቂት ሰዓታት ውስጥ የኮሎኔል አረንድረፕ ጦር ሙሉ በሙሉ ተደመሰሰ። መሪያቸውም እዚያው ተገደለ። ጉንደት የግብጾች መቃብር ሆነች። ይህ አስደንጋጭ የጉንደት ሽንፈት ከካይሮ ሲሰማ የግብፅ መሪ ሃዲ እስማኤል በቁጣ አብድ ሆነ። ክብሩ የተነካው መሪ ኢትዮጵያን ካላጠፋውና በቀሌን ካልመለስኩ አልተኛም በማለት ሁለተኛና በመቼውም ጊዜ እጅግ ግዙፍ የሆነ ጦር ሰራዊት ማዘጋጀት ጀመረ። በዚህ ሁለተኛ ዙር የመጡት እስከ 20 ሺህ የሚጠጉ ወታደሮች ጦሩን እንዲመሩ የተደረጉት የሃዲ እስማኤል ልጅ ታሪክ ፓሻና አሜሪካዊ ጀነራል ዊሊያም ሎሪንግ ነበሩ። የያዟቸው የኮርፕ መድፎችና ሮኬቶች የትኛውን ግንብ የሚያፈርሱ ነበር። ግብጾች መጥተው ጉራ በሚባል ሜዳ ላይ እጅግ ጠንካራ ምሽግ ሰርተው ተቀመጡ። የካቲት 28 ቀን 1868 ዓ.ም ሁለተኛው ታላቅ ፍልሚያ ተጀመረ። ግብጾች ከምሽጋቸው ፈንቅለው በመውጣት ማጥቃት ጀመሩ። ነገር ግን የገጠሟቸው ለሀገር መሞትን እንደ ሰርግ የሚቆጥረው የኢትዮጵያ ሰራዊት ምሽጉም መድፉም አላስቆመም ነበር። ውጊያው ለ3 ቀናት ያለማቋረጥ ቀጠለ። ሜዳውም በጭስና በደም ተሸፈነ። እዚህ ላይ ነው እንግዲህ ጀግናው ራስ አሉላ አባ ነጋ የማይታመን ወታደራዊ ስልት ያሳዩት። በጦርነቱ መሃል የጠላትን ክንፍ በመስበር ምሽግ ወደ ምሽጋቸው እንዳይመለሱና ሜዳ ላይ እንዲቀሩ አደረጓቸው። በመጨረሻም የግብፅ ጦር መቋቋም አቅቶት መበታተን ጀመረ። አሜሪካዊ ጀነራል ሎሪንግና አራት ፓሻ ቆስለው ሰራዊታቸውን ጥለው በቪክቶሪያ መርከብ በችኮላ ሸሹ። የጉራ ጦርነትም ልክ እንደ ጉንደት ሆኖ በኢትዮጵያ ፍጹም ድል አድራጊነት ተጠናቀቀ። አርበኞቻችን ታሪክ የማይረሳው ታላቅ ነው። በወቅቱ
እጅግ ዘመናዊ ነበሩ። 20 የሚያህሉ የክሮፕ መድፎች ከ10,000 በላይ ሙሉ የጦር ግምጃ ቤት በኢትዮጵያውያን። ይህ በጉንደትና በጉራ የተመረተ መሳሪያ ነው። ከ20 ዓመታት በኋላ በተካሄደውና መላው ዓለም የተደነቀበት የታላቁ የአድዋ ድል መነሻና መሰረት የሆነው አባቶቻችን በጉንደትና በጉራ ደማቸውን አፍስሰው አጥንታቸውን ከስክሰው ያስረከቡን ሀገር ዛሬም በኩራት ትኖራለች። ዛሬው ታሪካችን ይህን ይመስል ነበር። ጀግኖች አባቶቻችን ታሪክ ሁልጊዜም ሊያኮራል፣ ለአንድነታችን ምሳሌ ሊሆነን ይገባል እላለሁ። ይህንን ታሪካዊ ቪዲዮ ከወደዳችሁ ላይክ እና ሸር ማድረጋችሁን አትርሱ። በቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የቤተሰባችን አባል። ከታሪኩ ጋር አብሬያቸው ቆየው። ዳኒ ነበሩ የበቄ ልጅ።